በቃ ትምጪ ሂጂ እንዴ ካሁን በኋላ እዚህ ግቢ እንዳትመጭ። እንደ ወንድም እስካሁን ብዙ ኃላፊነት ወስጃለሁ። ከዚህ በኋላ ግን ማይገባኝ ነገር የለም። በእናትህ ጆ ትንሽ ጊዜ ተናግሬያለሁ። ደግመሽ ይሄን በር እንዳታቆቂ። ሰላቢ ዮኒ ስማ፣ ፍቅረኛን ወንድሟ ከቤት ሲያባርራት አየሁ። እንዴ ለምን? ምን አውቃለሁ፣ ብቻ እያንገላታለህ። ምሩዬን ምሩ ምሩ እንዴት እንዳስጠላሽን ባየሽ። ማን ኖሮ ለማን እንደምታንኳኳ ያለው በሩ እንደሆነ ተዘግቷል። ምን ሆነሽ ነው ምሩዬ? ዮኒ ከዚህ በኋላ ከሱ ጋር መኖር አልችልም። በቃ እንጋባ። ቆይ ምን አርጊ ነው የሚልሽ? የሱ ጥገኛ ሆኜ መኖር ሰለቸኝ። ታውቃለህ ስራ እንደሌለኝ። የኔ ቆንጆ በቃ እኔ የምሰራውን ስራ እንሰራለን። ስልክሽ ስማ አንተ። አቤት አባ። ሂድ አንተ አባ አትበለኝ። እማዬ ደህና ነሽ? ደህና ነኝ የኔ ልጅ። አንቺ ምን አገባ ስለኔ ደህንነት? እኛም ወለድን እንላለን። ለመውለድማ እበትም ትል ይወልዳል። አይጠቅምም እንጂ። አባ ለምን በዚህ ልክ ራሴን እንድጠላ ታደርገኛለህ? አንተ አባ አትበለኝ አላልኩ? እስኪ ዛሬ እንኳን ጥቀመን። ገንዘብ ቸግሮን ነው የመጣ ነው። አሁንም ችግር ልታወራ ነው? እኔ አንድም ቀን ልጅ በመውለዴ እንዲቆጫለሁ ብዬ አላሰብኩም ነበር። ተው በዚህ ልክ አትናገረው። ዝም በይ። አንቺ ነሽ ልጁን እንደዚህ ደነዝ ያደረግሽው። እሺ ስንት ብር ነው የፈለጋችሁት? 10,000 ብር። እሺ መጣሁ፣ ጠብቁኝ። ልጅ ተወልዶ ካልጠቀመን ምን ልጅ ሆነ? ቦስ ስራ ጨርሰሃል? አንድ 10,000 ብር ስጠኝ፣ ከቀጣይ ደሞዝ ትቆርጣለህ። ትቀልዳለህ እንዴ? የምን 10,000 ብር ነው? ዳይ ወደ ስራ። ታሪኩ በእናትህ 10,000 ብር ካለ ስጠኝ። እቁቡ ሲወጣ ትወስዳለህ። ወይኔ በእናት ትናንትና እኮ ሌላ ሰው ወሰደ። ቀድመህ ብትነግረኝ ይሰጥ ነበር። እሺ በእናትህ ይህን ስልክም ቢሆን ግዛኝ። በእናትህ ቅበረኝ። አረ ዮኒ ታውቅ የለ እኔ እንደዚህ አይነት ስራ አልሰራም። እሺ አብርሽ በእናትህ ይህን ስልክ ግዛኝ። የለኝም ልጄ እንካ፣ ይኸው ስጠው። ሂድ ስጠው። ይኸው አባዬ ያገኘሁትን ነው። እንዲህ ነው ልጅ ና አቀፈኝ። አየኔ ልጅ ተናዶብኝ እኮ ነው። በል ከቤት አትጥፋ፣ ብቅ በል። የምትፈልገውን አገኘህ አይደል? በልን። ምንም አያውቅም እኮ ምስኪን እኮ ነው። አይዞህ የኔ ልጅ። ወዳጄ ከሌለ ማንም አይፈልግ። አባትህ ሳይቀር ፊቱን ያዞርብሃል። መስራት ባለብህና ገንዘብ መያዝ ባለብህ ሰዓት አሁን ያለህን ጉልበትና አሁን ያለህን ኢነርጂ መቼም ቢሆን አታገኘው። ጄሪ ልጄ እንደታመመችብኝ ታውቂያለሽ አይደል? አዎ በእናትህ አልተሻላትም እንዴ? ይሻላታል። ይኸው አይኔ እያየ ልትሞትብኝ ነው። በእናትሽ የቻልሽውን ነገር እርጅኝ። እሺ ቆይ እኔ ምን ላድርግልህ? ልጄ 100,000 ብር ካገኘች እንደምትድልኝ ነግረውኛል። በእናትሽ እንደ ጓደኛ ያቅምሽን ሁሉ ነገር አድርጊልኝ። በእናትህ አታስጨንቀኝ። ይጥቀምህ አይጥቀምህ እኔ እንጃ። እቺን ያዛት በቃ። እግዚአብሔር ይስጥልኝ። ሄኖክ አንዴና። ዮኒ ስራ ይሻሉና ግባ። ልጅ አይኔ እያየ ልትሞትብኝ ነው። ሰማሁ እኮ ዮኒ በእናትህ ግን ምንም ማድረግ ባለመቻሌ ዝም ያልኩ። ዛሬ ከእናንተ ከጓደኞቼ ውጭ መሄጃ አጣሁ። 100,000 ብር ካገኘው ልጄ እንደምትድንልኝ ነግረውኛል። ዮኒ ከጠበቀኝ ምናልባት ከዛሬ ሳምንት የሚገባልኝ ብር አለ። 1,000 ብር ሰጣለሁ። አመሰግናለሁ። ሄሎ ታታ፣ ገንዘቡን አገኘህልኝ? በጣም አዝናለሁ ዮኒ። አንተም ገንዘቡን አላገኘህልኝ? ዮኒ ልጅ አርፋለች። ሄሎ ጄሪ፣ የዮናስ ልጅ አረፈች እኮ። ምን? ወይኔ ሲያሳዝን። እና ምን እናድርግ? ቆይ መቼ ነው ቀብር? ቀብር መቼ እንደሆነ እሺ በቃ ሄኖክ ይዞ እመጣለሁ። አረ ይኸው ደርሻለሁ። አንቺ ልጁ ሞተች? አዎ በእናትህ እስቲ ለሶስት የሆነ ነገር እናርግለት። አረ ደስ ይለኛል። ይጠይቃችሁ ይሰጣሉ። ችግር የለውም። 50 ሺህ ብር አዋተን ብንሰጠው ይጠቅመዋል። አረ በቃ ችግር የለውም። እንሂድ።
እሺ በቃ ተነስ ዮኒ ተነስ አንተ አይዞ ሁሉም ነገር እኮ ለበጎ ነው አይዞሽ ብራዘር ያው ዮኒ ቀድመን ልናገኝ የፈለግነው ቀብር መገኘት ስለማንችል ትንሽ ቢዚ ስለሆነ ያው እንግዲህ ሀዘን ከባድ ነው ትንሽ እንኳን ከጠቀመ ብለህ ለ350 ሺህ ብር አዋተን 150 ሺህ ብር እንሰጣለን ያው እንግዳ ከሸኘለ ብለን ነው እሷ ካለችው በተጨማሪ የቀብሩን ወጪ ሙሉን እኔ እሸፍናለሁ እኔም ተክዘው ከፀሐይ ጋራ አንቺ አጥቼሽ ነው